የኢቢ ማንዘኪንግ ተመልካቾች እንደምን ቆያችሁ እንደምን ከረማችሁ። ዛሬ አርቲስት መኪዩ ናስርን በአካል ተገናኝተን ስለ ሙዚቃው ጥያቄዎችን እንጠይቀዋለን። እስቲ አርቲስት መኪዩ ጥሪያችንን አክብረን ስለመጣ በጣም ከልብ እናመሰግናለን። እንዴት ነበረ ሙዚቃችሁ? በጣም ተወዳጅነት አትርፏል። ከዛ በተረፈ ደግሞ የብሔር ብሔረሰቦችን ነካ ያደረገበት እንትኖችም አሉ። እንዴት ነበር ፕሮግራሙ? ከዛ በተረፈ ስለ ሙዚቃውና አንዳንድ ነገሮችን ብትለኝ። አመሰግናለሁ አብዱል አዚዝ። እንግዲህ በጣም ደስ ብሎኛል በዚህ አጋጣሚ እንግዲህ ይህንን ስራ ከሰራሁት በኋላ እንደ ሚዲያ ሳውዝ ቲቪ ላይ ነው ኢንተርቪው ያደረኩት። በሌላ በኩል ደግሞ ቀጣዩ በሁለተኛነት አንተ ጋር ነው ኢንተርቪው ያደረኩት ማለት ነው። ቀጣይም ሌሎችም ሚዲያዎች እየደወሉ ያሉ ሚዲያዎች አሉ። ሙዚቃውን በተመለከተ አጠቃላይ በስድስት ብሔረሰብ ቋንቋ ነው የተሰራው። ዋነኛነት 50% የሚይዝ ቀቤንኛ ነው፣ የቀቤና ብሔረሰብ ቋንቋ። እኔም የዛ ብሔረሰብ ተወላጅ ከመሆኔ አንፃር በርካታ ያልወጡ ስራዎችም ስላሉ ብሔረሰቡንም ጭምር ፕሮሞት የማድረግ ሀሳብ አለኝ። በሌላ መልኩ ደግሞ ግጥሙም ደግሞ እንግዲህ የአፍ መፍቻ ቋንቋ ስለሆነ በቀቤንኛም አብዛኛው ግጥሞችን በደንብ አድርጌ ያው መጻፍ ስለምችል 50% ነው ቀቤን ያደረኩት። 50% ግን የተለያዩ ቋንቋዎችን ለማካተት ሞክሬያለሁ። አጠቃላይ ሙዚቃ የሚያጠነጥረው በሀገር ሰላም ጉዳይ፣ በመቻቻል ጉዳይ፣ በአንድነት ጉዳይ ላይ አገራት ኢትዮጵያ አገራት አፍሪካ አገራት ዓለሚ ሀገራችን ለኛ መቼ ተባ ወራ ከፍለን ግራ ባንጋባ ምን ያረጋል ቢሰጠው ዓለሙ መቼ ረካል አጥፍቶ ወንድሙ ኮጋ ኮሽጋ ኮጋ ይሽጋ። አሁን የምናየው ነገር ደግሞ ትንሽ አንዳንድ ቦታዎች የሚደብሩ ነገሮች፣ ለጆሮ የሚቀፉ ነገሮች እየሰማን ስለሆነ ሰላም ከምንም በላይ ነው። መግባባት መቻቻል ካለ መከባበሩ ካለ ሰው ሁሉም የራሱ ነገር የሚሰራ ከሆነ ሀገራችን በፍጥነት ማደግ እንደምትችልና ቶሎ መበልጸግ እንደምንችል የሚያሳይ ሙዚቃ ነው። በተለይ ከቀቤንኛው ባሻገር ኦሮምኛ አለው፣ አማርኛ አለው፣ አዲይኛ አለው፣ ስልጥኛ አለው፣ ማረቅኛ አለው። በእነዚህም በሁሉም ቋንቋዎች ስለ ሰላም ምንነት ነው የሚሰብከው ሙዚቃው። ስለ ሰላም ምንነት ነው የሚሰብከው። እንግዲህ በቻልኩ አቅም በእነዚህ ቋንቋዎች በስድስት ቋንቋ ማለት ነው ስለ ሰላም፣ ስለ አብሮነት፣ ስለ መተሳሰብ፣ ስለ መከባበር፣ ስለ ሀገር እድገት፣ ኢትዮጵያ በፊት ምን እንደነበረች፣ የአድዋ ድል ምን እንደነበረ በርካታ ነገሮችን ያነሳል። በእነዚህ ቋንቋዎች በሁሉም ያነሳው ነገር ስለነዚህ ነው የሚያነሳው። ለምሳሌ ቀቤንኛው ላይ ያነሳው ርዕስ አዲኛው ላይ አልደገምኩትም። አዲኛ ላይ ያነሳው ርዕስ በእንትን አልደገምኩትም። ምክንያቱም በሰላም ጉዳይ ሆኖ በመቻቻል ጉዳይ ሆኖ በየቋንቋው ሌላ ሐሳብ ነው ያስተላልፈው በእነዚህ ጉዳዮች ላይ። ቀቤንኛው በአብሮነት፣ በሰላም፣ በአድዋ ድል፣ እንግዲህ የአድዋ ድል የሁሉም ኢትዮጵያዊ ድል ነው፣ እሱን ያስተላልፋል። ወደ ኦሮምኛ ስትሄድ ደግሞ አብሮነት ካለ መቻቻል ካለ ብሔረሰቦች የሚከባበሩ ከሆነ ሀገራችን ማደግ እንደምትችል ያነሳል። እንደዚህ የተቀያየረ ነው የሚያነሳው። ስለዚህ የኢትዮጵያ ሕዝብም ሙዚቃውን እንደሚወደው ባለሙሉ ተስፋ ነኝ። ኢትዮጵያ የብዙ ብሔረሰቦች ቋንቋ አገር ናት። ምንድነው ብዙ ሰዎች ደውሎም በውስጥ መስመር እያወሩ ነበር። ምንድነው ዩቲዩብ ላይ እየገባን ማን ብለን ነው የምናገኘው? ዩቲዩብ ላይ ተለቋል ተብሏል። ሙዚቃው ከወትሮ ከምታወጣቸው ሙዚቃዎች ለየት ባለ መልኩ የብሔር ብሔረሰቦች ሙዚቃዎችን ያካተተ ነው። ስለዚህ ያን በመሆኑ አንፃር የተለያዩ ብሔር ብሔረሰቦች እየደወሉ ስለዚህ ሙዚቃ እየጠየቁ በምን ቻናል ነው የምናገኘው እያሉ እየጠየቁ ነው። ቻናልህንም አርት በባህሪው የሚሰራውን ነገር ሰው እንዲያይ እንዲመለከት አይዞ አለው በቃ ብሎ እንዲያዳምጥ ይፈልጋል። ነገ አርቲስቱ ሌላ ስራ ይዞ እንዲመጣ ማለት ነው። ግን ይሄንን የማይፈልጉ አካላቶች አሉ። በእኔ ብቻ ሳይሆን እንደ ኢትዮጵያም ያለው ችግር ነው። ይሄ ሰዎች ስራ እስከሚሰሩ ጠብቁና ፈጠራቸውን ጭንቅላታቸውን አስቸግረው ሰዓታቸውን፣ ገንዘባቸውን፣ ጊዜያቸውን መስዋዕትነት አድርገው ስራ ሲሰሩ ጠብቀው ስራው ከተሰራ በኋላ የግል ጥቅማቸው ለማካበት የሚሰሩ ሰዎች አሉ። የኔ ዩቲዩብ ቻናል ሙዚቃውን የጫንኩት መኪዩ ናስር ወማ ቲዩብ ነው። ከዛ በኋላ
መኪዩ ናስር ወማቲው ከሚለው ውጪ ሌላ የዩቲዩብ አድራሻ የለም። ብዙ ጊዜ እንደዚህ የማጭበርበር ስራ ይከሰታል። አርቲስቶች ሙዚቃቸውን፣ ስራቸውን ለፍቶ ሰዓታቸውን፣ ገንዘባቸውን ብዙ ነገር ኢንቨስት አድርጎበት መጨረሻ ላይ ሙዚቃቸው በዚህ መልኩ እንደዚህ አይነት አጭበርባሪዎች የሚወጣበት እንትኖች ወይም ደግሞ ያንተን ፔጅ አስመስለው በራሳቸው ዩቲዩብ የሚለቁበት አጋጣሚ አለ። ልክ ለእንደዚህ አይነት ሰዎች እስቲ መልእክት ካለ አስተላልፍላችሁ። እንዴ ነው ቀልብሳቸው ነው የምለው። እኔ ለቀኩትን ዩቲዩብ ሊንክ አውርዶ ቢለቁ ችግር የለውም። ሊንኩ እኔ ጋር ሰው ሰብስክራይብ እንዳያርግ። እኔ እኮ ለምሳሌ ሰብስክራይብም ባይኖረኝ ምንም ባይኖረኝ እኔ አንደኛው በአገር ሰላም ጉዳይ የሆነ ሚና ይጫወታል ብዬ ስላሰብኩ ነው። ሁለት ደግሞ እነዚህ ቋንቋዎችን ፕሮሞት የማድረግ ስራ ነው የሰራሁት። ሙዚቃውም ደግሞ አፍሮቢት ስለሆነ በአፍሮቢት ነው የሰራሁት። ያው ሰላም ለባድ ኢትዮጵያ ለበልነው ጉራተኝትኛ አርቤ ጎሮ በእኛ ይተግራና ባድኖት ነይ ኢትዮጵያ ነይ። አፍሮቢት ስለሆነ ሁሉም ሰው ማዳመጥ የሚችልበት መልኩ ነው የሰራሁት። ሌሎችን ብሔረሰቦች ያካተትኩበት ምክንያት ሁሉም ጋር ሙዚቃው እንዲገባና የኔ ነው ብሎ እንዲቀበለው ነው። ምክንያቱም ከኢትዮጵያ 86 ብሔረሰቦች ወይም ከ84 ብሔረሰቦች በላይ ያሉበት ሀገር ነች። ያ ሁሉንም ቋንቋ በአንድ ሙዚቃ ማካተት አይቻልም። አሁን 6ቱ ማካተት ሞክሬያለሁ። ቀጣይ ደግሞ እንደ ማዕከላዊ ኢትዮጵያ ክልልም እንደ ሀገርም ከሌሎች አርቲስቶች ጋር የምንሰራቸው ስራዎች አሉ። እነዚህ ስራዎች እንዳንሰራ እንደዚህ አይነት ሰዎች ናቸው ዲሞራላይዝ የሚያደርጉ ማለት ነው። ሰፖርት ማድረግ ይፈልጋል፣ ማገዝ ይፈልጋል እንጂ ሰው የሰራው ነገር የሰው ጭንቅላትን ተጠቅማ ሰው በሰራው ነገር መርካት፣ ሰው በሰራው ነገር ጀግንነት፣ ሰው በሰራው ነገር ደግሞ ራስን ከፍ ማድረግ የለብኝም። እኔ መኩራት ያለብኝ እኔ በመሰራው ስራ ነው። ለኢትዮጵያ ምን አበረከትኩ፣ ለተወለድኩበት ለተፈጠርኩበት አካባቢ ማህበረሰብ ምን አበረከትኩ፣ ለክልል ምን አበረከትኩ፣ ለሀገር ምን አበረከትኩ የሚል ነገር ነው ማየት ያለብን። ስለዚህ እነዚህ ሰዎች በፍጹም ትክክለኛ አይደለም፣ ሊታረሙ ይገባል። እሺ ከልብ እናመሰግናለን አርቲስት መኪዩ ናስር እስከዚህ ድረስ መጥተ ቃለ መጠየቅን ስለሰጠ። ተያይዞ ተስማምቶ ወደ አዲስ ልዩ ጉዞ ዙሪያው ተጠራርቶ ከእንደገና ድገምና ከእንደገና ሰላም ከእንደገና ከእንደገና ድገምና ከእንደገና ሰላም ከእንደገና